ሰላም ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁ? በባለፈው ቪዲዮአችን መደበኛ የሆነውን የክስ አጻጻፍ እንዲሁም የከሳሽ ተከሳሾች ስም እንዴት መጠቀስ እንዳለበት በዝርዝር ለመመልከት ሞክረን ነበረ። በዛሬው ቪዲዮአችን ደግሞ የአንድ ክስ ልብ ወይንም የጀርባ አጥንት ሊባሉ ስለሚችሉ ሁለት ወሳኝ ነጥቦች የምንመለከት ይሆናል ማለት ነው። እነርሱም የክስ ምክንያት ወይም ኮዝ ኦፍ አክሽን የምንለውና የዳኝነት ጥያቄ ወይም ደግሞ ሪሊፍ ሳውት የምንላቸው ናቸው ማለት ነው። ስለዚህ የዛሬ ቪዲዮአችን በእነዚህ በሁለቱ ርዕሶች ላይ የሚያተኩር ነው የሚሆነው። ለዚህ የቪዲዮ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ በማድረግ ቤተሰብ የሆኑ እንዲሁም ቪዲዮን ላይክ በማለት እንድትጀምሩ እናሳስባለን ማለት ነው። ወደ ቪዲዮ። ስለዚህ የመጀመሪያው ርዕሳችን የክስ ምክንያት የምንለው ምንድን ነው የምንለውን ትርጉም በመስጠት ነው የምንጀምረው ማለት ነው። የክስ ምክንያት ማለት ለምን ከሰሱ የሚለውን ግልጽ የሚያደርጉበት የሚዘረዝሩበት የክሳችን ክፍል ነው ማለት ነው። ለምን እንደከሰሱ በግልጽ የሚዘረዝሩበት ተከሳሽ የጣሰቦት ሕግ ምንድን ነው፣ የጣሰቦት ውል ምንድን ነው የሚለውን በግልጽ የሚያስረዱበት ክፍል ነው። የደረሰባችሁ ጉዳት መቼና እንዴት ነው፣ የት ነው የሚለውን በግልጽ የምታሰፍሩበት ክፍል ነው ማለት ነው። ስለዚህ የክስ ምክንያት የሌለው ክስ መጀመሪያውኑ ውድቅ ስለሚሆን ክሶ የግድ የክስ ምክንያትን የያዘ ሊሆን ይገባል፣ በዝርዝር ያስቀመጠ ሊሆን ይገባል ማለት ነው። የክስ ምክንያትን በተመለከተ በክስ ውስጥ የፍትሐብሔር ስነስርዓት ሕጋችን 222 ሀሌታ ላይ ማየት ትችላላችሁ። በክስ ውስጥ የክስ ምክንያት መካተት እንዳለበት በግልጽ የሚደነግግ ክፍል ነው ማለት ነው። ከዛ ውጪ በፍትሐብሔር ስነስርዓት ሕግ ቁጥር 231 አንድ ሀሌታ ሀ10 የክስ ምክንያት የሌለው ክስ ውድቅ እንደሚሆን ይደነግጋል ማለት ነው። ስለዚህ እነዚህን በደንብ አድርጋችሁ ማየት መቻል ማካተት መቻል አለባችሁ የሚለውን ለማሳሰብ ነው። ምሳሌ እንጠቀም እስኪ ዛሬ አሁን የክስ ምክንያት ስላለው ነገር ምሳሌ እንጠቀም። ለምሳሌ ሚስተር ሀ የሚባል ሰው የእርሶ ቤት ለ2 ዓመት ተከራየ እንበል። ለ2 ዓመት ተከራየ እንበል እና በቤት ክራይ ውላችሁ አንቀጾች ውስጥ ደግሞ በየወሩ 5000 ብር እንደሚከፍላችሁ ተደንግጓል እንበልና ነገር ግን ይሄ ሚስተር ሀ የተባለው ሰው ለተከታታይ 5 ወር የቤት ክራይ ገንዘባችሁን ሳያስገባ አቋረጠ። ስለዚህ አሁን በዚህ ኬስ የክሱ ምክንያት የሚሆነው ምንድነው? ከእናንተ ጋር ውል የገባው ተከሳሹ ከእናንተ ጋር በገባው ውል መሰረት የቤት ክራዩን ባለመክፈሉ፣ ይህንን የቤት ክራይ ውሉን በመጣሱ ያንን የፈጸመው ተግባር የክስ ምክንያት ይሆናል ማለት ነው። ውሉን ጥሷል የሚለው ድርጊት ሳይከፍል ቀርቶ ውሉን ጥሷል የሚለው ድርጊት የክሱ ምክንያት ነው ማለት ነው። ስለዚህ የክስ ምክንያት ምንድን ነው የሚለው በደንብ የተረዳችሁት ይመስለኛል። እና ከዚህ በተጨማሪ ደግሞ ይህ ድርጊት የተፈጸመበት ጊዜና ቦታ ለምሳሌ አዲስ አበባ ነው ያለነው፣ እንደገና ደግሞ ከነሐሴ ወር ጀምሮ ነው ሳይከፍል የቀረው። እዚህ ነገሮች በዝርዝር መካተት መቻል አለባቸው ማለት ነው። ወደ ዛሬው ርዕስ ሁለተኛው ርዕሰ ጉዳያችን እናልፋለን። እርሱም የዳኝነት ጥያቄ ወይንም ሪሊፍ ሳውት የምንለው ነው ማለት ነው። ሪሊፍ ሳውት የምንለው ነገር ደግሞ ፍርድ ቤቱ ምን እንዲያደርግላችሁ ትፈልጋላችሁ የሚለውን በዝርዝር የምታስቀምጡበት ክፍል ነው። በዝርዝር በግልጽ የምታስቀምጡበት ክፍል ደግሞ ከፍርድ ቤቱ ምን እንዲያደርግላችሁ እንደምትፈልጉ በዝርዝር የምታስቀምጡበት ክፍል ሪሊፍ ሳውት ይባላል ማለት ነው። ወይም ደግሞ የዳኝነት ጥያቄ የምንለው እሱ ነው ማለት ነው። ለምሳሌ ምን እንዲደረግላችሁ ነው የምትፈልጉት? ገንዘብ እንዲከፈላችሁ ነው የምትፈልጉት? ንብረት እንዲመለስላችሁ ነው የምትፈልጉት? ድርጊት እንዲታገድላችሁ ነው የምትፈልጉት? ይሄ በዝርዝር መገለጽ አለበት ማለት ነው። የዳኝነት ጥያቄው ግልጽና ከክስ ምክንያቱ ጋር የተያያዘ በሕግ የተደገፈ መሆን መቻል አለበት። ተቀባይነት እንዲኖረው ከክስ ምክንያቱ የመነጨ ሆኖ የተያያዘ መሆን አለበት የሚለውን በደንብ
ማወቅ ያስፈልጋል። ሌላኛው ከዚህ ጋር የተያዘ ከዳኝነት ጥያቄ ጋር ማወቅ ያለባችሁ ነገር ምንድነው? የዳኝነት ጥያቄ ስትጠይቁ ግልጽ በሆነ ቋንቋ ግልጽ የሆነ የዳኝነት ጥያቄ ነው መጠየቅ ያለባችሁ። ምክንያቱም ግልጽ ያልሆነ የዳኝነት ጥያቄ ለአፈጻጸም እጅግ በጣም አስቸጋሪ ይሆናል። ለአፈጻጸም እጅግ በጣም አስቸጋሪ ስለሚሆን ግልጽ መሆን አለበት የሚሆነው። ሌላኛው ደግሞ የምትጠይቁት እናንተ የጠየቃችሁትን ብቻ ነው ፍርድ ቤት መስጠት የሚችለው። በጥያቄ ያስቀመጣችሁትን ነገር ብቻ ነው። ያልጠየቃችሁትን ፍርድ ቤት አይሰጥም የሚለውን ማወቅ አለባችሁ። ያልተጠየቀ ዳኝነት አይሰጥም ማለት ነው። ያልተጠየቀ ዳኝነት ሊሰጥ አይችልም የሚለውን እንደ ሁለተኛ በዚህ ርዕስ ውስጥ ሁለተኛ አድርጋችሁ ማወቅ አለባችሁ። የመጀመሪያውን ብያችኋለሁ። የክስ ምክንያታችሁ በግልጽ ካልተቀመጠ ለአፈጻጸም ያስቸግራል ብያለሁ። ሁለተኛ ደግሞ ያልተጠየቀ ዳኝነት ለመመለስ ፍርድ ቤት ስለማይገደድ ጥያቄያችሁ መቀመጥ አለበት የሚለውን እንድታውቁ ነው ማለት ነው። አሁን ወደ ማጠቃለያ ነው የምንሄደው ማለት ነው። ለምሳሌ ከማጠቃለያችን በፊት በቅድሙ ኬዝ ላይ ይህንን የዳኝነት ጥያቄ የሚለውን ደግሞ እናንተን ለማስረዳት ልሞክር። የቅድሙ ኬዝ ላይ የክስ ምክንያት ስላቀረባችሁ ብቻ ፍርድ ቤት እንኩ ብሎ ገንዘብ ይሰጣል ማለት አይደለም። ቅድም የነገርኳችሁ ኬዝ አለ። ተከራዩ ሚስተር ኤ ሀ የሚባለው ተከራይ የ5 ወር ብር አልከፈለም። 5 ዓመት ብር መክፈል ነበረበት። 25 ብር ማለት ነው። 5 ወር አልከፈለም የሚለው የክስ ምክንያት ነው። ስለዚህ ይህንን እንዲከፈላችሁ ደግሞ የዳኝነት ቦታ ላይ ካልጠየቃችሁ ፍርድ ቤት አይሰጥም ማለት ነው። ስለዚህ ጥያቄያቸው አሁን በዚህ ኬስ ምንድነው መሆን ያለበት? አንደኛ ተከሳሹ ያልከፈለኝን የ5 ወር 25 ብር እንዲከፍለኝ ሊሆን ይችላል። ተከሳሹ ለምሳሌ ቤቴን ለቆ እንዲወጣ፣ ለምሳሌ ይህን ክስ ለማዘጋጀት የዳኝነት ክፍያ የወረቀት ኮፒ ሊሆን ይችላል፣ የጠበቃ ያወጣት ሁሉ እንዲተካልኝ ዳኝነት እጠይቃለሁ ተብሎ በግልጽ መቀመጥ መቻል አለበት ማለት ነው። ስለዚህ ይሄንን ሁለት የክስ የአንድ ክስ ልብ ወይም የጀርባ አጥንት በሚል ያቀረብኩላችሁ ሁለተኛው ፓርት ይህን ይመስላል። እስከ ቪዲዮ ፍጻሜ ድረስ ስላዳመጣችሁኝ በጣም አመሰግናለሁ። በሚቀጥለው ቪዲዮ ደግሞ ስለ ማስረጃ አቀራረብ ዝርዝር ሁኔታ ይዤላችሁ ቀርብ ይሆናል ማለት ነው። እስከዛው ግን ጥያቄ ያልገባችሁ ምንም አይነት ነገር ካለ ኮሜንት ሴክሽን ላይ ታስቀምጡ የሁል ጊዜ መልእክቴ ነው። ይህንን ቪዲዮ ይጠቅመዋል፣ ያግዘዋል